እያጭበረበሩ ቦንድ እየገዙ ነበር እየሸጡ ነበር በየቦታው ላሉ ኢትዮጵያውያን አባይን እንገባ ያሉት እንፈቅዳለን ወይ ይሄ ግድብ ይሰራል። ይሄን ግድብ የሚያቆም ምንም ኃይል የለም። የዛሬው ትምህርት ሚኒስትር ብርሃኑ ነጋ ለግድሙ መገንቢያ በአሜሪካ የሚኖሩ ኢትዮጵያውያን ያዋጡትን ገንዘብ የአሜሪካን ሕግ በተጻረረ አኳን የተሰበሰበ ነውና ገንዘቡ ለአሜሪካ ይመለስ ብለው ሰዎች በፈቃዳቸው የሰጡት ገንዘብ ወደ ግድቡ እንዳይሄድ አስተባብረው አስመልሰዋል። እያጭበረበሩ ቦንድ እየገዙ ነበር እየሸጡ ነበር በየቦታው ላሉ ኢትዮጵያውያን ይሄንን ለአሜሪካን መንግስት ቀስ ብለው ነግረው ያ ህገወጥ መሆኑን ስለዚህም የወያኔ መንግስት ያን ገንዘብ ከነወለዱ መጥፋት እንዳለበት ያስደረጉ እንዲህ አይነት መልእክት ያስተላለፉ ኢትዮጵያን ትልቅ ትግል ነው ያለው። ውጭ ያላችሁ ኢትዮጵያ ማስቆም አለብን ብላችሁ ስራዬ ብላችሁ መንቀሳቀስ ያለበት ነገር እነዚህ በኢትዮጵያ ውስጥ ግድብ እንዳይኖር የሚፈልጉ ሰዎች መዝለል ይችላሉ። በኢትዮጵያ ውስጥ ግድብ እንዳይሰራ ማድረግ ግን አይችሉም። ያ ጊዜ አልፏል። አብይ አህመድ እግር ስር እንደ ቄጠማ የተነሰነሰው ታማኝ በየነ ግድብ እንዲገነባ አንፈቅድም እያለ ሰልፍ ሲያስተባብር የታየውም ሰው ለፍርድ ሳይቀር ዛሬ በእነሱ ሬሳ ላይ አባይን እንገባ ህዋትንና ኤፈርትን እናሳድግ እያሉ ነው። እንፈቅዳለን ወይ እንፈቅዳለን ወይ? እነዚህ በኢትዮጵያ ውስጥ ግድብ እንዳይኖር የሚፈልጉ ሰዎች መዝለል ይችላሉ። በኢትዮጵያ ውስጥ ግድብ እንዳይሰራ ማድረግ ግን አይችሉም። ያ ጊዜ አልፏል።